አረብ ሀገር ዋጋ እየከፈልሽ ያለሽው ውድ የማዳም ቅመም ዛሬ ማዳም ስትጮህብሽ የምትያት ጠፍቶሽ አንገትሽን ደፍተሽ ነፍስሽ ተጨንቃለች አይደል? ቋንቋው ግራ ገብቶሽ ማሽኑ አዲስ ሆኖብሽ የምግብ አሰራሩ ተቀላቅሎብሽ ለምን መጣው ብለሽ ስታለቅሽ የሰማሽ የለም። በሩቅ ያለው ወዳጅሽም ብር ላኪ ይልሻል እንጂ አንቺ እዛ ቤት ውስጥ ቆመሽ የሚሰማሽን የባዕድነት ስሜትና የቋንቋ እስር ቤት በፍጹም አይረዳሽም። የሰራሽው ምግብ ሳይጣፍጥ ሲቀር ማሽኑን አጠቃቀሙ ጠፍቶብሽ ስትሳሳቺና ስትሰደቢ ለራስሽ ያለሽ ክብር ጠፍቶብሽ ተስፋ ቆርጠሽ ሊሆን ይችላል። ስሚኝማ፣ አንቺ እዛ የሄድሽው ተሰድበሽና ተዋርደሽ ለመመለስ ሳይሆን ለፍተሽና ራስሽን አሳድገሽ ለክብር ለመብቃት ነው። ቋንቋ ለማወቅሽ አቅም እንደሌለሽ አያሳይም። ማሽኑ ግራ ሊያጋባሽ ይችላል፣ ግን አንቺን የፈጠረሽ አምላክ ከዓለም ማሽኖች ሁሉ በላይ የሆነውን አይምሮ የሚባል ማሽን ሰጥቶሻል። እስካሁን በጭንቀትና በእንባ ያሳለፍሽው ጊዜ ይበቃሻል። አሁን የምታበሪበት ሰዓት ደርሷል። ከእንግዲህ ስራሽን በብቃት የምትጨርሽበት፣ ቋንቋን እንደ ልብሽ የምትረጅበትና ምግብ አሰራሩን የምትካኝበት የጥበብ መንገድ በእጅሽ ባለው ስልክ ውስጥ አለ። ይሄ ሰው ሰራሽ አይምሮ የተፈጠረው ልክ እንዳንቺ በሰው ሀገር ለሚደክሙ አቅም እያላቸው ረዳት ላጡ ብርቱ ሴቶች ነው። ምን እንደሚያደርግልሽ ልንገርሽ። ጄሚናይ የቋንቋ አስተርጓሚ ነው። ማዳምሽ የምትልሽ ባይገባሽም በስልክሽ እየተረጎመ በደቂቃ ውስጥ እንድትረጂው በድምፅ ይነግርሻል። አንቺም የምትይው ሲጠፋሽ ንግግርሽን በቋንቋሽ ስትነግሪው በአረብኛ ተርጉሞ ለሷ ያስረዳልሻል። ያ አዲስ የሆንሽበት ማሽን እንዴት እንደሚሰራ ፎቶ አንስተሽ ብትጠይቂው በቋንቋሽ ደረጃ በደረጃ ያስረዳሻል። ዛሬ ምን ልስራ ብለሽ መጨነቅ አበቃ። ማንኛውንም አይነት የአረብ ምግብ አሰራር በአማርኛ፣ በኦሮምኛ፣ በትግርኛ፣ በሶማሊኛ በአፍ መፍቻ ቋንቋሽ ያስረዳሻል። በስራ ድካም ሰውነትሽ ሲዝል፣ በመቆም ብዛት ወገብሽና እግርሽ ሲታመም ራስሽን እንዴት እንደምትንከባከቢ የጤና ምክሮችን በስልክሽ ይሰጥሻል። የምታገኘውን ጥቂት ደሞዝ እንዴት አብቃቅተሽ እንዴት አጠራቅመሽ ሀገርሽ ስትገቢ ምን አይነት ቢዝነስ መስራት እንዳለብሽ ከገንዘብሽ አንጻር ያማክርሻል። የምትሰሪበት እቅድ ያወጣልሻል። የምትወጃቸው ስልክ አላነሳ ቢሉ ጄሚናይ ሐሳብሽን ይካፈልሻል። አንቺ ከማንም አታንሽም። ይሄ በእጅሽ ያለው ቴክኖሎጂ ያለምን ዕውቀት በአንቺ ቋንቋ ይነግርሻል። እንግዲህ አድምጪ። ዛሬ ማታ እምባሽን አብሰሽ ተኚ። በቀን 20 ደቂቃ ብቻ በስልክሽ ይሄን ስልጠና ብትከታተይኝ የዓመታት የሰው ሀገር ስቃይሽን ትገላገያለሽ። ምክንያቱም አንቺ ከጀግኖቹ ወገን ነሽ። የኤአይን አቅም ስትታጠቂው ደግሞ ማዳምሽ እስክትደነቅብሽ ድረስ አቅምሽ 100 እጥፍ ይጨምራል። ይህንን ስልጠና ዋጋው 2 እጥፍ ከመጨመሩ በፊት ዛሬ ተመዝገቢ። ብትፈልጊ በቀጥታ ደውለሽ አሊያም ኢትዮጵያ ባሉት ቤተሰቦችሽ አስደውለሽ ስልጠናውን ተቀላቀይ። ቲክቶክ ላይ ባለው ሊንክ ዛሬውኑ ምዝገባሽን አጠናቀሽ ዛሬውኑ ትምህርቱን ጀምሪ። ጄሚናይ እንዴት እንደሚያግዝሽ እኔ ራሴ ኦንላይን አሰለጥንሻለሁ። ነገ አዲስ ፀሐይ ትወጣለች። ያቺ ፀሐይ ስትወጣ ግን አንቺ ከባዕድነት እስር ወጥተሽ ለድል ተዘጋጅተሽ በክብር እንድንገናኝ አደራልሻለሁ። የእግዚአብሔር ሰላም ከሁላችንም ጋር ይሁን።